እንደዚህ በጣም መዳም ምን ትላለች ልብስ ከላይ ሳልደርብ። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ያለው እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ቤተሰብ ያላችሁበት ሰላማችሁ ብዝዝት ይበል። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ እላለሁ። ቤተሰብ ዛሬ ይዤላችሁ የመጣሁት ከአሰሪዎች ከባባና ከልጆቹ ጋር ባህር ቦታ ሄደን ነበርና እዛ በቃ መንገዱም ወንዶች የሚሰሩበትን አሳያቸዋለሁ። እና ደግሞ እኔም እየለበስኩ እያየኋችሁኝ ለመጀመሪያ ጊዜ ነው ይህን ቪዲዮ ስሰራ። እንዲህ አይነት ቪዲዮ ሰርቼ አላውቅም። እና እንደዚህ አሁን ይኸው ልብስ ተጀምሯል። በነገራችን ላይ አዲስ የገዛው ልብስ ላይ ፍርቅ ሆኖብኛል። ደግሞ እንደዚህ አይነት ቀሚሶች እወዳለሁ። እንደዚህ ጎኝ ቦታ ሴትዮ ስለምትቆጣ ምን አደረግኩ? ከላይ ቲሸርት ደረብኩበት። እና ደግሞ ጆሮ ጌጥ እንደ አቅማችን ነው። የመዳብ ቅመሞች እንደ አቅማችን ፏ ብትንላለን። በነገራችን ላይ ሜካፕ አለኝ። አዎ በዛ አጋጣሚ ደግሞ ፀጉሬ ምን እንደሆነ አላውቅም፣ በጣም እየሳሳ ነው። እንደዚህ አልነበረም ፀጉሬ፣ በጣም ስስት እያለ ነው። ምን እንደሆነ አላውቅም። 5 ነው የሆኑብኝ ማለት ነው። እና እዚህ ጋር ደግሞ ቦርሳ ተያዘ፣ ልንወጣ ነው። ይህ ቪዲዮን ስትከታተሉ ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ እላለሁ። ቤተሰብ አሁን ይኸው ከቤት ወጥተናል፣ መንገድ ላይ ነን። አሁን እዚህ ጋር ስተው ገመል ተታያችኋል። ያ አንድ ገመል እየታየች ነው። እና ቤተሰብ ይሄ ደግሞ ወንዶቹ ከኢትዮጵያ የመጡ ወንዶች እንትን ግመል የሚያግዱበት ቦታ ምናምን ነው። በጣም ነው ያዘንኩት እግዚአብሔርን። እዚህ ጋር በጣም ነው የሚያሳዝነው። ስንሄድ በመስኮቱን ራሱ ስንከፍተው ሙቀቱ ማለት ነው እንፋሎቱ ፊት ነው ይሆናል አይደለ? እሳት እንዴት ነው በጣም እሳት ውላፈን እንዴት ነው የሚገርፈን? እንደዛ ነው የሚጋረፈው እውነት። እዛ ላይ እኔ 1 ሰከንድ ራሱ አልቀውም እና በጣም ነው የሚያሳዝኑት። እግዚአብሔር ብቻ ያግዛቸው። እኔ አዘንኩላቸው። እኔ ከኢትዮጵያ አሁን እንምጣ የሚሉት ለዚህ ነው አይደል ብዬ ራሴን የጠየቁት እግዚአብሔርን። በጣም ያሳዝናል። እና ደግሞ ይኸው እንደምታዩት ቀይ አሸዋ ነው፣ በረሃ ነው። በዛ ላይ ቤት ምናምን የለም። ደግሞ ቤት አሉ ግን የሆነ ትንሽ ቤቶች ምናምን የነሱ እያገዱ እዛው የሚያርፉበት ይሁን ምን ይሁን አላውቅም። ይኸው እነኚህ ትንሽ ቤቶች አሉ፣ ግን በቃ በጣም በረሃ ነው፣ አፈር ነው። በዛ ላይ ሙቀቱ። እዚህ ጋር ግመሎቹ ምንድን ነው የሚበሉት? በነገራችን ላይ እዚህ ጋር ግልጽ ያልሆነ አንዴ ነገር አለ። ግመሎቹ እዚህ ላይ አሁን ምን ይበላሉ? አሁን አይቻለሁ ብዙ ግመሎች ማለት ነው ዛፉ ስር ማለት ነው። ግን እዚህ ጋር ግመሎቹ ምንድን ነው የሚሰሩት? ምንድን ነው የሚበሉት እያልኩ በጣም ነው የምጠይቀውና እዛ የሴትዬ የአሰሬ ማለት ነው ዋናዋ እሷ አልሄደችም። ሌላኛዋ ሚስቱ ነበረች ሄደችው። እሷ ጋር ስለሆንኩኝ በደንብ ቪዲዮ አልቀረስኩም። እሷ ባታይ ኖሮ ጠጋ ብዬ እንትን አለ አይደለም ራሱ ስልኬን አጉልቼ በደንብ ቀርጽ ነበረ ግመሎቹ ምናምን፣ ግን አልቻልኩም። እሷ ስለምታይኝ ፈርቼ ማለት ነው ተደብቄ ማለት ነው አጮልቄ ነው የቀረጽኩት እላለሁ። ቤተሰብ አሁን እየደረስን ነው። በጣም ረጅም መንገድ ነው በነገራችን እየሄድኩት እኔ ትንሽ ነው እኔ የቀረጽኩት ለማሳየት ያክል። በጣም ብዙ መንገድ ነው። 3 ሰዓት መንገድ ነው ይሄድ ነው በመኪና አድረን የመጣ ነው እላለሁ። እና አሁን ዋና ውስጥ ገባን። የአሰሪዎቹ ልጆች 15 ዓመት ልጅ ያለች እሷ ናት፣ ደፋር ናት ይዛኝ የገባቸው። እውነት እንዴት እንደሚችሉ ልነግራችሁ አልችልም እነሱ። ከዛ እኔንም ገቢ ብሎኝ እዚህ ጋር ይኸው ገባሁ። እሷ እየያዘች ነው ግን የገባሁት። ግን እኔ የቀረስኩት ራሴን ብቻ፣ ሁሉንም በአንድ ላይ ነበር የቀረስኩት። ራሴን ቆርጬ ያወጣሁት ቪዲዮ ላይ እንዳትወጣብኝ። ልጆቹም ትንሾቹም ልጆች አሉ፣ እነሱ ቢወርቁም እነሱንም እየደገፍኩኝ ስለሆነ እኔ ያው ሻለላለሁ ብዬ ማለት ነው። እና ቤተሰብ የዛሬው ቪዲዮ ይሄን ይመስል ነበር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ።